ነገር ነው የፈለግኩት አይደለም። ስላሴ ማለት አንደኛው የሚኖረው አንደኛው በመኖሩ ውስጥ ነው። እስቲ ማስረጃ ስጠኝ። አንደኛው በመኖሩ አሁን ለምሳሌ ወልድ ሲሞት ላስረዳ አልችልም። ይሄን አይችልም። ይሄ የሰው አእምሮ ማለት ነው። ከሰው አእምሮ ውጭ ነው ይሄ ነገር። እውነት ነው፣ ውጭ ነው። የሆነ ራሴ ጢምራይ ነው የዞረው። ብታይ ማቶ ነው ያረከኝ አንተ ልጅ። ከጃቢር ጋር ቀጥል። እሺ ጃቢር፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁለተኛ የለመደኝም ከዚህ ልጅ ጋር አላወራም እኔ። ጃቢር ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰማለ ስላለ አዎ፣ በጣም ኢንተረስተር ነገር ነው እያወራ ያለው። እኔ ራሴ ዞረብኝ ታውቃለህ። ራሴን አመመኝ። ራሱ እውነቱን ነው። አንተ ከአእምሮ በላይ ነው ስላሴ። አይ ትንሽ ደገፍ ችግር የለም። አውግስቲን እኮ እንደዛ ነው ያለው እኮ ታውቃለህ። ስላሴን ብትክድ ነፍስን ታጣለህ፣ ብትመራመር ደግሞ አእምሮን ታጣለህ ያለው ለዛ ነው። እኔ አእምሮዬን አጣው እዚህ። አንተ በስላሴ ታምናለህ? ታይም አዎ አምናለሁ። ማርያም የስላሴ እናት ናት ብለህ ታምናለህ? አዎ አምናለሁ። ኦኬ፣ ለአንተ ኃጢአት ስላሴ ነው የተሰቀሉልህ? ሶስቱም አይደለም፣ አንዱ ነው የተሰቀለው። ሁለቱስ? ሁለቱ አልተሰቀሉማ። ሁለቱ ያልተሰቀሉት ምንድን ናቸው? አምላክ ናቸው። ኦኬ፣ ስለዚህ ሁለት ያልተሰቀሉ አንድ የተሰቀለ አምላክ አለ ማለት ነው። ኦኬ፣ ስለዚህ ሶስቱንም ማርያም ወልዳችኋለች ማለት ነው። እንዳንተ አባባል ያው የስላሴ እናት ናት ስላልክ ማለት ነው። ኦኬ፣ ስለዚህ ሶስቱንም ወለደቻቸው። ከዛ ሁለቱ አልተሰቀሉም፣ አንዱ ተሰቀለ። እንደዛ ነው እያልክን ያለው። እሺ ታይም አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ ነው፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። እዚህ ጋር በእግዚአብሔርና በሰው መካከል ያለው እግዚአብሔር ነው አይደለም? ኢየሱስ ነው ያለው እኮ። ኢየሱስ እግዚአብሔር አይደለም ነው? ኦኬ፣ ስለዚህ በሰውና በእግዚአብሔር መካከል እግዚአብሔር ነበረ። ያ ስንት እግዚአብሔር ነው ያለው? አንድ እግዚአብሔር። የትኛው? በሰውና በእግዚአብሔር መካከል የነበረው ወይስ አንድ እግዚአብሔር የተባለው? ሁለቱንም ሁለቱም ክርስትና ይሄ ነው። አየሁ፣ ሁለቱንም ሲሆን ሁለቱም አንድ እግዚአብሔር አለ። በእግዚአብሔርና በሰው መካከል ደግሞ አንድ አለማ፣ ሰው የሆነው ኢየሱስ ክርስቶስ እኮ። ሁለቱም እግዚአብሔር ናቸው። ሁለቱም እግዚአብሔር ናቸው። ቆይ እዚች ጋር ቆይ፣ አንድ ጥያቄ ያልገባኛለ። አንድ ከሆኑ የሆነ ጽሁፍ ላይ የሆነ ባይብል ውስጥ የሆነ ጽሁፍ አለ፣ ከኔ በቀር ወደ አብ መንገድ የለም ይላል ኢየሱስ ክርስቶስ ሲል ማለት ነው። እንደዛ ከሆነ ለራሱ ነው አብ አድርጎ የሚናገረው ወይስ ወደዛ ሜንዳን? አንድ ከሆኑ በእኔ በኩል ብቻ ነው ማለፍ የምችሉት፣ ወደ አብ መግባት የምችሉት፣ መጠየቅ የምችሉት ዋትኤቨር በእኔ መንገድ ነው ይላል። ይሄ ታዲያ ምን ማለት ነው? ይሄ ምን ማለት እንደሆነ ለማወቅ ማለት ነው ጎል ምን ያስፈልጋል መሰለች? ይሄ በሂደት ያለፈው ፕሮሰስ የሆነው አምላክ እንደ ህይወት አንቺ ውስጥ ሊገባ ያስፈልጋል። አንድ ጊዜ ጓልዬ፣ አንድ ቆይ፣ ታይም ውስጥ ካልገባ ነው አይደለ እንደዚህ ክፍፍል የሚወሰበው። ያ ካልተገለጠልህ በስተቀር አይገባህም። ያ ውስጥ ሲመጣ እና ሲገለጥ ውስጥ ሲመጣ የሆነ ሴንስ ነው የምታደርጊው ጓል። ካለዛ ውስጥ ካልገባ ሶስት ሆኖ ነው የሚታይሽ። ሰማይ ላይም ሶስት ነው የሚቀመጡት። እንደገና ደግሞ ባይብል ላይም ሶስት ሆነው ይቀመጣሉ። አስተማሪዎችም ሲያስተምሩ ሶስት ይሆናሉ። በሶስት ዙፋን ላይ ይቀመጣሉ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ልክ ፕሮሰስ አድርጎ ግን አንቺ ህይወቱ ሲገባ ሴንስ ስታደርጊው አንድ ይሆናል። በቃ እሱ ነገር አሁን አይገባሽም ለአንቺ ለራሱ ጓልዬ። የሚገባሽ መቼ ነው? ልክ ሲገባ ነው፣ ሴንስ ስታደርጊው ነው። ያ ደግሞ መንፈስ ቅዱስ ያስፈልግሻል እሱን ለመረዳት አይደል ታይምዬ?